ቅድስት ኢየሉጣና ሕፃኑ ቂርቆስ በእምነት ሆነው ለጣዖት አንሰግድም በማለታቸው በፈላ ውሃ ውስጥ እንዲጨመሩ ቢታዘዝም እግዚአብሔር መልአኩ ቅዱስ ገብርኤል ልኮ በፈላ ውሃና በእሳት መካከል አሳልፈው አዳናቸው። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራ ለሞት አሳልፈው ሰጥተዋል። ቅዱሳኑ ተጋድሏቸውን እስኪፈጽሙ ድረስ ቅዱስ ገብርኤል አልተለያቸውም። በቅዱስ ገብርኤል ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስ ብቻ ሳይሆኑ ብዙ ምዕመናን ክርስቲያን ኦርቶዶክሳውያን ተጠቅመዋል። ስሙ በሚጠራባቸው ገዳማትና አድባራት መልአኩ የሚያደርጋቸው ድንቅ ድንቅ ታምራት ለዚህ ማስረጃ ናቸው። ይህም ቅዱሳን መላእክት በእግዚአብሔር ስም የሚቀበሉ መከራ የሚቀበሉ ምዕመናንን እንዲጠብቁና ከልዩ ልዩ ደዌ እንደሚፈውሱ የሚያስረዳ ታሪክ ነው። የብርሃን ዓለም የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 38። ከዚህ ሁሉ ጋርም ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወሌሊተ በእግዚአብሔር ታምነን በቀንም በሌሊትም የአንተን ልመና ተስፋ እናደርጋለን እያልን ዘወትር ልንማጸነው ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ መዝሙር 33። ይህን እንድናደርግም የቅዱሳን ተራዳኢነት አይለየን። የቅዱስ ገብርኤል የቅድስት ኢየሉጣና የቅዱስ ቂርቆስ አማላጅነት ከሁላችን ጋር ይሁን።